ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። እንደምሰነበታችሁ በሕይወት ጠብቆ ያገናኘን ቅዱስና ጻድቅ አባት እግዚአብሔር ስሙ ለዘላለም የተባረከ ይሁን። ወንድማችሁ አገልጋይ ያሬድ ነኝ። እንግዲህ በተከታታይ በዚህ በድንቅ ፍጻሜ ዝግጅታችን ላይ ቤተክርስቲያንና መንፈስ ቅዱስን ለማየት እየሞከረ ነበር፣ በተከታታይ ማለት ነው። እንግዲህ በዛ የተማራችሁ የተገሰጻችሁ ወገኖች አላችሁ። በትክክል እግዚአብሔር ወደ ንስሐ ያመጣችሁና በተለይ መንፈስ ቅዱስን ወደ መስማት ያመጣችሁ ወገኖች አላችሁ። እንግዲህ የዳግም ምጽአትን የትምህርት አቅጣጫ ወደ ቤተክርስቲያን፣ ከቤተክርስቲያን ደግሞ ወደ ግል መንፈሳዊ ልምምድ፣ ወደ ግል መንፈሳዊ ህይወት አምጥተን በደንብ አድርገን ማየት አለብን ብዬ አስባለሁ። እንግዲህ ሁልጊዜም ቢሆን ስለ ዳግም ምጽአት ስናነሳ ሁለት እይታዎች መስተካከል ያለባቸው። አንደኛ የዳግም ምጽአት ዕውቀት ወይም ትምህርት ፍርሃትን፣ ስጋትን፣ ጭንቀትን፣ ጥርጣሬን፣ ተስፋ ቢስነትን ወይም ተስፋ መቁረጥን የሚያነሳሳ ትምህርት አይደለም። ታላቅ ደስታን የሚያጭር ነው። ታላቅ ተስፋን የሚሞላ ነው። የተባረከው ተስፋ ስለሆነ ማለት ነው። ከዚህም በላይ ሰማያዊውን የሆነ ክብርና ሽልማት ለማግኘት በእግዚአብሔር ፊት በጥንቃቄ መኖርን የሚያመጣ ነው እንጂ ስጋትም ፍርሃትም ጭንቀትም የለም። ያቱም ቤተክርስቲያን በዓለም ላይ ሊመጣ ካለው መከራ በንጥቀት ትሰወራለች። ይሄ ዮሐንስ ራእይ ምዕራፍ 3 ቁጥር 10 ላይ በግልጽ ተቀምጧል። በምድር የሚኖሩትን ሊፈትናቸው ካለው ከታላቁ ፈተና ሰዓት እጠብቃለሁ ይላል። ስለዚህ የማይኖሩ አሉ ማለት ነው። ማትኖረው ቤተክርስቲያን ናት። ግን በምድር የሚኖሩ ማለት ምድራውያን መኖሪያቸው የዓለም የሆነ ከዚህ ዓለም ጋራ የተጣበቁ ሰማያዊ መንፈሳዊ ተስፋ የሌላቸው ማለት ነው። እነዛ ሰዎች እነሱን ሊፈትናቸው ከሚመጣው ከታላቁ የፈተና ሰዓት ወይም መከራ ሰዓት ጠብቃለሁ ይላል። መጠበቂያው ምንድነው? ራፕቸር ነው፣ ንጥቀት ነው ማለት ነው። እነዚህ ሁለት ነገሮች መታሰብ አለባቸው። አንደኛ ታላቅ ተስፋ ነው፣ ታላቅ ደስታ ነው እንጂ ሀዘን የለብንም። ጌታ መምጣት ስናስብ ለአማኝ ከዚህ በላይ ደስታ የለም። የሰርጋችን፣ የክብራችን፣ የረፍታችን ቀን ነው። የንግስናችን ቀን ነው። ይሄ የሚናፈቅ ነው እንጂ የሚፈራ አይደለም። ሁለተኛ በጣም በፍጥነት ዘመኑን ከመዋጀት አንጻር ነፍሳትን ለመናጠቅ ወንጌልን ባለ በሌላ ኃይላችን ይዘን እንወጣለን። እንግዲህ ወንጌል ማድረስ ብለን ስንል በአንድ ቤተክርስቲያን ውስጥ ካሉ 100 ሰዎች የ10 ሰዎች ድርሻ አይደለም። የ20 ሰዎች ምርጫ አይደለም። የ100 ሰዎችም ግዴታ ነው። 100ዎቹም ሰዎች ወንጌልን እንዴት አድርገው ማድረስ እንደሚገባቸው በጥንቃቄ በመማርና በመሰልጠን በእግዚአብሔርም ቃል በመሞላት በአገልጋይ እየተመሩ ወደ ወንጌል ስራ መውጣት አለባቸው። ቤተክርስቲያን በውስጡ የያዘቻቸው ምዕመናንን ከውድ ተመላላሽነት አውጥታ ወደ ወንጌል አድራሽነት፣ ወደ መልእክተኛነት መቀየር አለባት። ጊዜው አይፈቅድም። በሳምንት አንድ ቀን መጥቶ ቤተክርስቲያን አምልኮ ለመሄድ በፍጹም ጊዜው አይፈቅድም። እንዲህ አይነት የልምድ ምልልስ መቆም አለበት። እሑድ ጠብቆ ቸርች የሚመጣ ክርስቲያን አይደለም። ከዚህ መውጣት አለብን ወገኖቼ። የማይቋረጥ የጸሎት ህይወት ያስፈልገናል። የማይቋረጥ የምስክርነት ህይወት ያስፈልገናል ማለት ነው። እንግዲህ በዚህ አጋጣሚ ማሳሰቢያ እናገራለሁ። እንግዲህ ይህንን ፕሮግራም ሰሙ ወገኖቼ በዚህ በኢትዮጵያ በአዲስ አበባ ያላችሁ ቅዱሳን የድንቅ ፍጻሜ ቤተሰቦች ማለት ነው የካቲት 21 ሚኒስትሪያችን 4ኛ ዓመቱን ያከብራል። እዚሁ መገናኛ ግሬት ኮሚሽን ህንፃ ላይ ነው የሚያከብረው ማለት ነው። እና በዛ ቀን ቅዳሜ ነው የሚሆነው። የካቲት 21 ቅዳሜ ከሰዓት በኋላ ነው የሚሆነው። ቅዳሜ ጠዋት ጌታ ቢፈቅድ ደግሞ ለአገልጋዮች ወይም ደግሞ ወንጌል መመስከር ለሚፈልጉ ቅዱሳን የወንጌል ስርጭት ስልጠና አዘጋጅተናል ማለት ነው። ስለዚህ ቀድማችሁ ፕሮግራም ወሰድ የምትፈልጉ ወገኖች፣ ለወንጌል ስርጭት መዘጋጀት የምትፈልጉ ወገኖች በዚህ በጣም ልምድ ባላቸውና ልምድም ጭምር በአካል ተገኝተው የሚያካፍሉን አገልጋዮች ትልቅ ጸጋ መካፈል እንድትችሉ
ቀድማችሁ እንድደውሉልና እዚሁ ቀን ላይ ጠዋት ላይ ከ3 ሰዓት ጀምሮ እስከ 6 ሰዓት ተኩል ነው የሚኖረው ስልጠና። ለ3 ሰዓት ነው። ከዛ በኋላ እስከ 7 ሰዓት ተኩል ምሳ እዚሁ ምሳ አለ። ምሳ ከበላን በኋላ ቀጥታ 7 ሰዓት ተኩል በኋላ ወደ አዳራሽ ወደ ዋናው ዓመታዊ የመሳፎሮል 4ኛ ዓመት ክብረ በዓል እንገባለን ማለት ነው። እንደዛ ነው የሚሆነው። ሁሉ እዚህ ግሬት ኮሚሽን ህንፃ ላይ ባለን እግዚአብሔር ሰጠን ጸሎት ስፍራ ላይ የሚደረግ ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እንግዲህ ከዚህ አንፃር ይሄን ማሳሰቢያ በዚህ አጋጣሚ ተናገር ያለሁኝ ከ21 ጠዋት ላይ ያለውን ስልጠና መውሰድ የምትፈልጉ ከሰዓት በኋላ ከ8 ሰዓት ጀምሮ ያለውንም እስከ 11 ሰዓት እስከ 11 ሰዓት ተኩል የሚቆየውን 4ኛ ዓመት የሚኒስትሪውን የተመሰረተበትን በዓል ምናከብርበትን ጊዜ በደስታ አብረን እንድናከብር የምትከታተሉ ወገኖችን በሙሉ ጋብዣችኋለሁ። ክብር ለጌታ ለኢየሱስ ይሁን። እንግዲህ ስራ ሰርተን አይደለም፣ በእውነት ለምናገር በጣም በአብዛኛው ሚዲያ ላይ ነው እንግዲህ እንደምታዩት በዩቲዩብ እና በድንቅ ፍጻሜ ቲዩብ እና በጀምም ቴሌቪዥን ላይ ብቻ ነው ሪስትሪክትድ ሆነ ያለ ነው እንጂ የሚኒስትሪው አገልግሎት ይሄ አይደለም። እግዚአብሔር ይመስገን። ግን አሁን በሚኒስትሪያችን ቢሮ ላይ ሆኜ ነው ይሄን ቀረጻ የማካሄደው። ጌታ ቢረዳን በቀጥታ ወደ አገልግሎት ስለምንገባ በእርግጠኛነት ሰፊ ስራ ከዚህ በኋላ እንሰራለን ማለት ነውና ከዚህ ሚኒስትሪም ጋር አብራችሁ ማገልገል የምትፈልጉ ወገኖች ጠጋ በሉ። ጊዜው አሁን ነው፣ ኢየሱስ ይመጣል ብሎ ለመጮህ። ከዛ ውጭ እንግዲህ የቤማ ቤተሰብ የተመሰረተ ነው ያለውና ከኛ ጋር አብራችሁ ጌታ ኢየሱስ ክርስቶስን መምጣቱን በመጠባበቅ እግዚአብሔር መንግስት ማገልገል የምትፈልጉ በቤተሰብነት መያዝ የምትፈልጉ የቤተሰብ ህብረት ወይም የቤተክርስቲያን ህብረት እየተፈጠረ ስለሆነ እዛም ላይ ከኛ ጋር እዚህ መገናኛ ባለው ጸሎት ስፍራ ከኛ ጋር ማገልገል የምትፈልጉ ወገኖች እዚህ አካባቢ ያላችሁ የትም ቦታ ብትሆኑ መምጣት ትችላላችሁ። አዲስ አበባ እስካላችሁ በጌታ ፍቅር ጋብዛችኋለሁ። የጨካኞች ጉባኤ ይነሳል። የብርቶችና የኃያላን ሰልፍ ይነሳል። ዘመን የሚያዋጁ ትውልዶች ይነሳሉ። በእግዚአብሔር ቃል የተሞሉና የታጠቁ ይነሳሉ። መንፈሱና ኃይሉ የተሞሉ ይነሳሉና ለመገልገል አላልኩኝም። መገልገል የማይቋረጥ የስራችን ነው፣ ግን ጥሪያችን አገልግሎት ነው። ለማገልገል የምትፈልጉ ወገኖች እንድትመጡና ከኛ ጋር አብራችሁ እግዚአብሔር መንግስት እንድትሰሩ መገለጡ እንድትጠብቁ በጌታ ፍቅር ጋብዛችኋለሁ። እንግዲህ ዛሬ የማካፍላችሁ ሞር ከዘመን ፍጻሜ አንጻር እነዚህ ምልክቶች ከታዩባችሁ በህይወታችሁ ላይ መንፈሳዊ ዝለት የሚባል በሽታ አግኝቷቸዋል ማለት ነው። ስለዚህ አሁን እንግዲህ እያንዳንዳችን ራሳችን ወደ ማየት ልንመጣ ነው። ወደ ግል መንፈሳዊ ልምምዳችን ልንመጣ ነው ማለት ነው። ቤተክርስቲያንን ስናይ ነው የቆየ ነው። ቤተክርስቲያንና መንፈስ ቅዱስን ለማየት ሞክረናል። አሁን ደግሞ ቀጥታ በግል መንፈሳዊ ህይወታችን ላይ በትክክል እነዚህ ነገሮች ከተከሰቱ በጣም በእርግጠኛነት በእውነት አደጋ ውስጥ ነው ያለነው እና ጥንቃቄ ስለሚያስፈልገን ዛሬ እነዛን አንዳንድ ምልክቶች አሳያችኋለሁ። በእርግጠኛነት ምናልባት በዛሬ ባልጨርሰው ፕሮግራም በሚቀጥለው ጨርሰዋለሁ ብዬ በሁለት ክፍል ጨርሰዋለሁ ብዬ አስባለሁ። እንግዲህ የመንፈሳዊ ዝለት ምክንያቶች በጣም ብዙ ናቸው። ዋናዎቹ ነገሮች ለማንሳት እንፈልገው ግን አንቺ ምናልባት ቸርች ያለሽ፣ ምናልባት ሚዲያ ላይ ያለሽ፣ ምናልባት የተለያየ ህብረት ላይ ያለሽ ግን እነዚህ ምልክቶች ከታዩብሽ በእርግጠኛነት መንፈሳዊ ዝለት አጋጥሞሻል። መንፈሳዊ ዝለት የመንፈሳዊ ዓለም ቀውስ ነው፣ ኬዎስ ነው። መንፈሳዊ ዓለም ላይ የሚወረወሩ የሚንበለበሉ ፍላጻዎች አሉ። የክርስቲያኖችን እሳት ለማጥፋት ብርሃናቸውን ለመዋጥ የሚወረወሩ የሚንበለበሉ ፍላጻዎች፣ ከጨለማው ዓለም የሚወረወሩ የማይቋረጡ ፍላጻዎች አሉ። እነዚህ ነገሮች ሳናቀው የማናቀው መንፈሳዊ ዝለትን ይሞሉብናል። ስለዚህ እነዛን ዝለቶች እንዴት ነው ሴንስ የምናደርጋቸው? አንዳንድ ሰው ዝሏል ግን ይመላለሳል። በዝለት ውስጥ ነው ያለው ግን ይመላለሳል። ለምን? ለምዶታል። መመላለሱን ለምዶታል፣ ግን ዝለት ውስጥ ነው ያለው። ከዝለት ውስጥ ቶሎ አለመውጣት ውድቀት ያመጣል፣ ከባድ ውድቀት ያመጣል። ስለዚህ ሰዎች ዝለት ሲሰማቸው እነዚህ የዝለት ምልክቶች በፍጥነት ካወቁ በኋላ ያንዳንዱ በሽታ የራሱ ምልክቶች አሉ፣ ሲምፕተምስ አሉትና መንፈሳዊ ዝለትም መንፈሳዊ ዓለም ላይ የሚፈጠር በሽታ ነው እና ይሄ መንፈሳዊ ዝለት ምልክቶች አሉት። እነዚህ ምልክቶች ከለያችሁ ቶሎ ፈጥናችሁ ራሳችሁን ሴፍ ታደርጋላችሁ ማለት ነው። ካልሆነ ግን ወደ
ቀውስ፣ ከባድ መንፈሳዊ ቀውስ ውስጥ የምትገቡት። መነሻ እንዲሆነኝ ማነበው ዕብራውያን 12 ላይ ያለውን ቃል ነው። ዕብራውያን 12 ቁጥር 1 ጀምሮ እስከ 4 ያለውን ባነበው ጥሩ ነው። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከብድን ኃጢአት አስወግደን የእምነታችንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። So we are called to race. ጳውሎስ ሩጫውን ጨርሻለሁ እንዳለ በፊታችን ያለውን ሩጫ ሰው ኢየሱስን እየተመለከተ የሚሮጠው ሩጫ የኢየሱስ ሩጫ ነው፣ የሱ ሩጫ አይደለም። ጌታ ኢየሱስ መስቀል ላይ የጀመረው በእኔ የሚቀጥለው፣ በአንተ የሚቀጥለው፣ በአንቺ የሚቀጥለው ሩጫ ማለት ነው። So you are here የእግዚአብሔርን ሩጫ፣ በሌላ ቋንቋ ኢየሱስ መስቀል ላይ የጀመረውን ሩጫ ለመጨረስ በዘመንህ፣ በልክህ፣ በሁኔታ በዚህ በምድር ላይ ያለው ዳዊት ጎልያድ ፊት ሲቀርብ ምን አለ? ሰልፉ ለእግዚአብሔር ነው አለ። ሰልፉ ለኔ አይደለም፣ ለአባቴ ቤት አይደለም። ሰልፉ ለማን ነው አለ? ለእግዚአብሔር ቤት ነው ሰልፉ፣ ለእግዚአብሔር ነው ሰልፉ አለ። ለእግዚአብሔር ክብር ማለት ነው፣ ለስሙ ክብር ማለት። ለምን ስሙን እየተሰደበ ያለው ጎልያድ እስራኤልን ሲሰድብ እየሰደበ ያለው ማንን ነው? እግዚአብሔር ነው የሚሰድበው። ህዝቡን ሲሰድብ በእግዚአብሔር ስም ስለተጠራ እግዚአብሔር ነው የሚሰድብ ያለው። ስለዚህ ሰልፉ ለኔ አይደለም፣ ለአባቴ ቤትም አይደለም። ለማን ነው አለ? ለእግዚአብሔር ነው አለ። በእግዚአብሔር ቤት የሚደረገው ነገር በሙሉ ለእግዚአብሔር ነው፣ ለኛ አይደለም። ለእግዚአብሔር ብቻ አይደለም፣ የሚገርመው በእግዚአብሔርም ነው። ሚኒንግ በጸጋው በኃይሉ፣ በእኛ ኃይል አይደለም፣ በእግዚአብሔር ነው፣ ለእግዚአብሔር ነው፣ ከእግዚአብሔር ነው ማለት ነው። ስለዚህ በፊታችን ያለውን ሩጫ በትዕግስት ምን እንበል? እንሩጥ አለና እርሱ አለ ልንመለከተው የሚገባን ኢየሱስ፣ የእምነታችን ሐዋርያና ሊቀ ካህን ኢየሱስ፣ ራስና ፈጻሚው ኢየሱስ፣ እርሱ ነውርን ንቆ ነውር እሱ ነውር አልተገኘበትም፣ ምራቅ ተተፍቶበታል፣ የወንበዴዎች አለቃ ተብሏል። ራሱን መተውታል፣ ስጋው እስኪያልቅ ገርፈውታል፣ ቸንክረውታል። አያችሁ፣ ክፉ ተናግረውበታል፣ ራስን አድን ብለውታል። ይህ ነው ነውር። ያ ነውር ግን የእኛ ነውር ነው። እኛ ልንቀበለው የሚገባን ስድብ፣ እኛ ልንቀበለው የሚገባን ነውር፣ እኛ ልንቀበለው የሚገባን ውርደት። ኢየሱስ የተቀበለው እሱን ነው። ስለዚህ እርሱ ነውርን ንቆ በፊቱም ስላለው ደስታ፣ በፊቱ ያለው ደስታ ምንድን ነው? እርሱ ለአብ የበኩር ልጅ ነው። ነገር ግን እርሱም በሞቱ በኩል ደህንነትን ካወጀ በኋላ ያን ደህንነት ተቀብለው ከእርሱ ጋር በትንሣኤ የሚነሱና የሚነግሱ ብዙ በኩራትን፣ ብዙ ልጆችን ወደ አብ ይዞ ስለሚገባ ታላቅ ወንድም ጋሼ መከታ ስለሚሆን ማለት ነው። አያችሁ፣ ደስታው ነው የኛ መዳን። ብዙ ልጆችን ወደ ክብር ማምጣቱ ዕብራውያን 2 ላይ እንደጻፈው የእሱ ደስታው ነው። በዛ ሁሉ መከራ ውስጥ ደስታው የኔ መዳን ነው። በዛ ሁሉ ነውር ውስጥ ደስታው የኔ ክብር ነው። በዛ ሁሉ ሐዘን ውስጥ የኔ ሰው መሆን፣ አባ ብሎ መጥራት፣ ወደ እግዚአብሔር መግባት፣ ይሄ ብቃት ማግኘቴ የኢየሱስ ደስታው ነበር። እዚህ ኢየሱስ መስቀል ላይ ስለ እኔ በዛ ሁሉ መከራ ውስጥ ደስ ይለው ነበር። በዛ ሁሉ ውርደት ደስ ይለው ነበር። በዛ ሁሉ ነውር ደስ ይለው ነበር። ስለዚህ ነውር ምን አደረገ? ናቀ። ዋይ ከፊቱ ምን አለ? የኔ መዳን፣ ያንቺ አንተ መዳን። ደስታው ነበር ወገኖች፣ ደስታው ነበር። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀመጠ። በአባቱ ዙፋን ቀኝ ተቀመጠ። በእግዚአብሔር ዙፋን ቀኝ ሲባል ትቶ ያንን ክብር ትቶ ስለመጣ አሁን በሰውነቱ መዳናችንን ከፈጸመ በኋላ እርሱ በሰውነቱ መዳናችንን በፈጸመበት ማንነቱ
ስለኛ በተጋደለበት ማንነቱ ሞቶ በተነሳበት ማንነቱ በሰው ልጆች ዓለም ላይ ሊነግስ ይገባዋል። በሰዎች ላይ ሊነግስ ይገባዋል። ዛሬ በልባችን ላይ የሚነግሰው ባመንነው በተቀበልነው በእኛ ልብ ላይ የሚነግሰው ነገር ግን በሰው ልጆች ላይ የሚነግስበት ደግሞ ጊዜ አለ። የእርሱ ዙፋን ያ ነው። በሰውነቱ ያልኳችሁ ነው። እንደሱ ሆነ የማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይ ንጉሱም በዙፋኑ ላይ ይቀመጣል፣ በጎቹንም በቀኙ ፍየሎቹንም በግራው ያቆማቸዋል። ማን? ንጉሱ። ዙፋን የንግስና ነው። ንግስናው ደግሞ እሱ በሰው ልጆች ላይ ነው። በሰው ልጆች ላይ የሚነግሰው ለምንድን ነው? ሰው ሆኖ ስለ ሰው መከራን ስለተቀበለ ነው። የሰውን ሞት ስለሞተ ነው። የኃጢአተኞችን ሞት ስለኛ ኃጢአት ያለ ኃጢአት ስለሞተ ነው። ስለዚህ በአባቱ ዙፋን ቀኝ በእግዚአብሔር ዙፋን ቀኝ ተቀመጠ። ቀኝ የሚለው ቃል ደግሞ ክብርን፣ ስልጣንን፣ ከፍታን ያሳያል። ፊልጵስዩስ 2 ላይ እንደጻፈው ከስም ሁሉ በላይ ያለውን ስም ሰጠው፣ ያውም በላይ በሰማይ በታች በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ይሄ ገና ወደፊት የሚሆንም ጭምር ነው። ነገር ግን አሁን በኢየሱስ ስም ከፍ እንላለን። አሁን ሁሉ ነገር የትኛውም ከፍ ያለ የሚዋረደው በኢየሱስ ስም ነው። ጉልበት ሁሉ የሚንበረከከው በኢየሱስ ስም ነው። አሁንም ቢሆን ምንም ጥያቄ የለው። ነገር ግን ቃል ሙሉ በሙሉ የሚሰራበት ደግሞ ገና ይንበረከክ ዘንድ የሚለው ገና ወደፊት የሚያሳይ ቃል ነው። እንግዲህ በነፍሳችሁ ዝላችሁ እንዳደክሙ ይላል። ተቀምጧል ካለ በኋላ በነፍሳችሁ ዝላችሁ እንዳደክሙ። እንግዲህ እንደዚህ አይነት መዳኔ ደስታ ሆኖለት ያን ነውር ንቆ በእግዚአብሔር ዙፋን ቀኝ የተቀመጠልኝ ሊቀ ካህን ወይም የእምነት የራስና ፈጻሚ ኢየሱስ እያለኝ እንኳን ክርስቲያን ምን ያጋጥመዋል? የነፍስ ዝለት። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት ቅድም ነውር ንቆ የተባለው ማለት ነው። ነውር ንቆ እንዲህ ባለ መቃወም የጸናውን አስቡ። ኢየሱስ የጸናው በፊቱ ስላለው ደስታ ነው። በፊቱ ስላለው ደስታ ስነ የኛ መዳን ካልሆነ በስተቀር እሱ ወደ ቀደመ ክብሩ ነው የገባው። ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ብሎ ዓለም ሳይፈጠር ወደ ነበረበት ክብር ነው ኢየሱስ የገባው። ደስታው ግን እኛን ይዞ መግባቱ ነው። ደስታው እኛን ማክበሩ ነው። እኛን ልጆች ማድረጉ ነው። በኩር ተብሎ እኛንም በኩራት ማድረጉ ነው። ደስታው ነው። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ አለ። የነፍስ ዝለት አለ። ዝለት የነፍስ ነው። በመጀመሪያ ዝለት ምንድን ነው? የነፍስ ነው። አሁን ስለ ነፍስ ዝለት ወይም ስናወራ ዝለት የሚባለው ነገር የነፍስ ነው። ምክንያት ነፍስ ለምን ትዝላለች ካልን ነፍስ በታድሶ ላይ ነው ያለችው። በእውቀት ላይ ነው ያለች። በእውቀት መታደስ ላይ ነው ያለችው ነፍስ። ፊልጵስዩስ 2 ቁጥር 12 ላይ እንግዲህ ይልቁንም አሁን ከእናንተ ስርቅ ይላል ሐዋርያው ጳውሎስ። ይልቁን አሁን ስርቅ፣ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ይሄ ነፍስ መዳን ነው። እኛ የምንፈጽመው መዳን የምን መዳን ነው? የነፍስ መዳን ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ሐዋርያ ጴጥሮስ ስለ ነፍስ መዳን እንዲህ ማለት ይናገራል። እርሱን ሳታዩት ትወዱታላችሁ። አሁን ምን ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁ መዳን እየተቀበላችሁ። አያችሁ፣ ዕለት ዕለት የምንቀበለው ነው። ዕለት ዕለት የምንቀበለው ነው። ተቀበላችኋልም እየተቀበላችሁ it's a process። እዚህ ሰው ዕለት ዕለት የሚጸልየው፣ ዕለት ዕለት ህብረት የሚያደርገው፣ ዕለት ዕለት የሚተጋው፣ ዕለት ዕለት የሚጋድለው የነፍሱን መዳን ለመፈጸም ነው። በሌላ ቋንቋ በክርስቶስ ኢየሱስ ባመን ጊዜ የዳነ ዳግም የተወለደና የእግዚአብሔር ልጅ ተብሎ የተጠራ የውስጠኛው ማንነት ወይም መንፈስ የሆነው ማንነታችን እንዳለ እናውቃለን። ሮሜ 8:10 ላይ ክርስቶስ ኢየሱስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው ስለሚል እኔ በጽድቅ ምክንያት መንፈሴ ያው ነው፣ እስቲል ግን ሰውነቴ ምንድነው? የሞተ ነው።
ትንሣኤ ይጠብቃል ማለት ነው። ነፍሴ ደግሞ በመዳንና በሞት መካከል ነው ያለችው፣ መዳኗን እፈጽማለሁ። ማን? እኔ በመንፈስ መዳን ላይ ቆሜ የነፍሴን መዳን እፈጽማለሁ፣ የሥጋዬን መዳን እጠባበቃለሁ ማለት ነው። ስለ መዳን ያለን እውቀት ይሄ ነው ወገኖቼ። መጽሐፍ የሚለው ይሄንን ነው። ጌታ ኢየሱስ ክርስቶስ ዳግም ስለመወለድ ለኒቆዲሞስ ከነገረው በኋላ ኒቆዲሞስ በጣም ስላልገባው ሰው ወደ እናቱ ማኅፀን ዳግመኛ ገብቶ ይወለድ ዘንድ ይችላልን ብሎ በጠየቀ ጊዜ ጌታም ብሎ መለሰለት፣ አይደለም ከውሃና ከመንፈስ ነው የምትወለዱት አለውና አንተ እንዳልከው የሚወለዱም አለው ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው አለው። ከእግዚአብሔር መንፈስ የሚወለደው ምናችን ነው? መንፈሳችን ነው። እዛው ዮሐንስ ወንጌል ምዕራፍ 4 ቁጥር 12-13 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ካለ በኋላ እነርሱም አለ ከሥጋና ከደም ፈቃድ ወይም ከወንድ ፈቃድ አልተወለዱም ከእግዚአብሔር ተወለዱ እንጂ አለ። በምናቸው? በመንፈሳቸው። እዚህ የመንፈስ ልደት ነው። ስለ መንፈስ ልደት ስለ ውስጠኛው ሰው ነው የምናወራው። ስለዚህ ሌላ የውጨኛው ሰው የሚባለው ሥጋ ይመስለናል። አይደለም። የውጨኛው ሰው ማለት ሥጋ ከሆነ ማለት አይችልም፣ ነፍስ ነው እኔ የሚለው ሰው። እሱን ነገር የምንፈጽመው እኛ ነን። የነፍስ መዳን የምንፈጽመው እኛ ነን። የነፍስ መዳን እንዴት ይፈጸማል የሚለው ነገር እናያለን፣ በደንብ አድርገን እናያለን። ነገር ግን ምልክቶቹን ነው ዛሬ የምናየው ማለት ነው። ክብር ለእግዚአብሔር። ስለዚህ ጴጥሮስ ምን አለ? እርሱን ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ የምናችሁ መዳን የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ሰው በማይነገርና ክብር በሞላበት ሐሴት ደስ የሚለው የነፍሱን መዳን በፈጸመበት ልክ ነው። አለዚያ ክርስትናው የደስታ ምንጭ አይሆንም። እምነቱ የደስታ ምንጭ አይሆንም። ኢየሱስ የደስታ ምንጭ አይሆንም። ሌላ ደስታ ይፈልጋል። ሰዎች እግዚአብሔር ቤት ሆነው ደስታ ካጡ የነፍሳቸውን በነፍስ ዘበት አጋጥሟቸዋል። ፊኒሽድ፣ በቃ አለቀ። ሰው የነፍሱን መዳን በፈጸመ ቁጥር የነፍሱ ረሃብ ይቀየራል፣ አፒታይቱ ይቀየራል፣ ጥማት ይቀየራል፣ እይታ ይቀየራል፣ እቅድ፣ ፕላን፣ ፕሮግራም ይቀየራል፣ አሳሰብ ይቀየራል ወገኖቼ። ስለዚህ የነፍስ መዳን በዚህ ሁኔታ እኛ የምንፈጽመው መዳን ስለሆነ ነው። ዝለት ያለው ነፍስ ገና በፕሮሰስ ላይ በመዳን ላይ ያለች ስለሆነች የነፍስ ዝለት ያጋጥማል ማለት ነው። ማንኛውም አማኝ በአንድ ወቅት ሊበረታ ዳዘርዴ ደግሞ ሊደክም ይችላል። በአንድ ወቅት በጣም ብርቱና ያለ ሰው ሊሆን፣ በሌላ ጊዜ ደግሞ ዝለት ያጋጥመውና ፍርክርክርክ ሲል ልታዩት ትችላላችሁ። የማይደረግ ነገር ሲያደርግ፣ የማይነገር ነገር ሲናገር ሲል ልታዩት ትችላላችሁ። ችግሩ በሽታው እንዳመመው አለመረዳት ነው። ዝለት የሚባል መንፈሳዊ በሽታ እንዳጋጠመው አለመረዳት ነው። ይሄ ካላጋጠመው ሰውየው በዚሁ ከቀጠለ አለቀ፣ በቃ አበደ ማለት ነው። አበደ። ትንሽ ቆይቶ እግዚአብሔርን ጉባኤ ያሳብዳል፣ የእግዚአብሔርን ቤት ያሳብዳል፣ ትዳር ከሆነ ትዳርን ያሳብዳል። አለቀ። ዝለት በጣም ከባድ አታክ ነው፣ ከባድ ጥቃት ነው። ጥቃት የደረሰበት ክርስቲያን እንደዚህ ይሆናል። እንግዲህ ጥቃት የምለው ብርታትን ለተለማመዱ ነው፣ ኃይልን ለተለማመዱ ነው፣ ከፍታና ድልን ለተለማመዱ ነው። ምን የምለው ጥቃት የምለው ግን ያላደጉ ሰዎች እዛው ዝለት ላይ ነው ያሉት። ገና አሁን አንድ ሕፃን ልጅ ተወልዶ ምን ያደርጋል? አይኑ አይገልጥም፣ ማንም አይለይም። ምንም ያውቀው ነገር ዜሮ ኖሌጅ ነው። ምንም ያውቀው ነገር የለም። ምንም አያውቅም። ምንም ራሱን ሊከላከል አይችልም። ጉንዳን በልቶ ሊገለው ይችላል። አውሬ በልቶ ሊገለው ይችላል። ራብ ይገለዋል። ምንም ነገር ያጠፋዋል። በቃ አለቀ። ለዚህ ነው እንቅፍ አርጋ ጦቷን እያጠባች በህይወት እንዲኖር የምታስቀጥለው እናት። ለዚህ ምናልባት ጌታን የተቀበሉ ሰዎች ጌታን እንደተቀበሉ ተአምር እንዳይጠበቅ ገና ህፃናት ናቸው። አይናቸውን ያልገለጡ ጭልጭል የሚል ብርሃን የሚታያቸው ህፃናት ናቸው። በቃ በስሜት ነው ነገር የሚያደርጉት። ገና ጌታን ስለተቀበለ አልጨረሰም፣ ጀመረ እንጂ። ስለዚህ በጣም ብዙ ክርስቲያኖች ጌታን ይቀበላሉ፣ በመንገድም በምንም ዞር ብሎ የሚያቸው የለም። በቃ እኔ ጴንጤ ነኝ ጌታን ተቀብያለሁ ይላሉ። ከዛ በኋላ ግን ሲያብዱ ይታያል። ለምን? አልተለወጡማ፣ ህፃናት ናቸዋ። እነዚህ ዝለት አለ የሚያገኛቸው መጀመሪያ ብርታትን አያውቁትም፣ ኃይሉን አያውቁትም። ከፍ ያለው መብል አልበሉም፣ ጠንካራው መብል አልበሉም። ዝለት እያልኩ ያሉት ለበረቱት ነው። ከብርታት የሚወርዱ፣ ከከፍታ የሚወርዱ፣ ከክብር የሚወርዱ፣ ከሰገነት የሚወርዱ ለነሱ ነው ዝለት የሚለው ነገር የሚሰራው። ስለዚህ በነፍሳችሁ ዝላችሁ እንዳደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ከኃጢአት ጋር እየታገላችኋል የሚለው እየተጋደላችሁ። ትግል አንተ ውስጥ ካለ ነው። ኃጢአት አንቺ ውስጥ ካለ ትታገያለሽ፣ ለመተው ላለመተው፣
ለመውጣት ላለመውጣት። ይሄ ራሱን ችሎ ዝለት ላይ ነው። ይሄ እርዳታ ይፈልጋል፣ ሰፖርት ይፈልጋል፣ የጸሎት ሰፖርት ይፈልጋል፣ የአገልግሎት ሰፖርት ይፈልጋል፣ የቃል ሰፖርት ይፈልጋል። ይሄ ኃጢአት ጋር ትታገላላችሁ አልተባለም ወገኖቼ። ክርስቲያን ከኃጢአት ጋር ምን ያታገላል? ትግል የለበትም፣ ተፋቷል። የለበትም ትግል ግን ትጋደላላችሁ የተባለው በዓለም ካለው ኃጢአት ጋር አላይም ብሏል። የሚከበን ኃጢአት አስወግደን ትጋደላላችሁ። ደምን እስከ ማፍሰስ ማለት በዓለም ያለውን ዝሙት፣ በዓለም ያለውን ጣዖት፣ በዓለም ያለውን ዘረኝነት፣ በዓለም ያለውን ትዕቢት፣ በዓለም ያለውን ቅናትና ምቀኝነት፣ በዓለም ያለውን እኔነት፣ በዓለም ያለውን ራስ ወዳድነት፣ በዓለም ያለውን ስግብግብነት ወዘተ። ኃጢአት ጎርፍ ነው። ጎርፍ ምንም ማብቂያ ማቆሚያ የለው። ኃጢአት ይባዛል፣ ኃጢአት ይዋለዳል፣ ይራባል። መንፈስ ነው፣ ያጠለቀልቃል፣ አንቆ አስጨንቆ ይዛል፣ ያጎብጣል፣ ይሰብራል፣ ይውጣል፣ ይገላል፣ ባሪያ ያደርጋል። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ አለ። የሚያዝል ምንድነው ማለት ነው? ኃጢአት ነው። ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናው ምን በሉ አስቡ። ኢየሱስ ያለ ኃጢአተኞች ሲያንገላቱት ያንን ተቃውሞ ያንን ድፍረት እብሪትና ትዕቢት ሲያመጡበት የጸናው ምን በሉ አስቡ። የጌታን ነገር ማሰብ ሚኒንግ ስለኔ የታገሰውን ትዕግስት ማሰብ፣ ስለኔ የሆነውን ፍቅሩን ማሰብ ያወጣኛል ነው ከዝለት። ግን ይህን ማሰብ አለመቻል ነምበር 1 የዝለት ምልክት ነው። የኢየሱስን ፍቅር መርሳት፣ ከጌታ ፍቅር መውጣት። ፍቅር ስላችሁ አለመጥላት ማለት አይደለም። የሚሰማ የሚያቃጥል ፍቅር፣ ልባችሁ ላይ የሚፈስስ የሚወርስ ፍቅር። እንደዚህ እንዳትሉ እንዳትገላመጡ ቀጥ አድርጎ የሚያቆማችሁ በልባችሁ የሚፈስ የክርስቶስ ኢየሱስ ፍቅር ማለት ነው። ይሄንን ነው ተመልከቱ የተባለው ስለኛ መስቀል ላይ እኛን ስለማውደድ እኛን ስለማዳን የጸናውን ምን ብሎ አስቡ ነው። ይሄንን ፍቅር ነው ወገኖቼ እንድናስብ የተነገረን። ይሄ ነው ሰውን የሚያቆመው የሚያጸናው፣ ይሄ ነው አሸናፊ የሚያደርገው፣ ይሄ ነው የመንፈሳዊ ዓለም ድል ምስጢር የዳንበት ፍቅር ነው። ስለወደደን እንድንናል፣ ስንወደው ደግሞ እንድናለን። ያውም የነፍስን መዳን መፈጸም ማለት ይሄ ነው። ክብር ለእግዚአብሔር ይሁን። እንግዲህ በዚህ መንፈስ ይሄን ትምህርት ቀጥለዋለን። በሁለት ወይም ካልቻልኩኝ በሶስት ፕሮግራሞች ልቀጥለው እችላለሁ። መንፈሳዊ ዝለት በስቷል። መንፈሳዊ ዝለት ሳይታወቅ ሰተት ብሎ እግዚአብሔር ቤት ገብቷል። ብዙዎች ተጠቅተዋል፣ አላወቁትም። እናንተስ በዝለት ውስጥ ነው ያላችሁት ወይስ በብርታት ውስጥ ነው ያላችሁት? ራሳችንን ፈትሽ። ጌታ ኢየሱስን ና ስንለው በርትተን ብዙዎችን አበርትተን ቆመን ብዙዎች እንዲቆም ምክንያት ሆነን መሆን አለበት። አለበለዚያ ና ለማለት ብቃቱም ድፍረቱም አይኖርም ማለት ነው። ተባረኩ። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ። ሻሎም። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ